በአሁኑ ጊዜ ፈጽሞ ያልጠበቃችሁት ከባድ ነገር ተከስቶባችኋል? ተስፋ ለመቁረጥ እያሰባችሁ ነው? እንግዲያውስ ይህ ቪዲዮ ሕይወታችሁን ወደ ተሻለ አቅጣጫ ለመቀየር የሚረዱ 3 ወሳኝ እና ተግባራዊ ምክሮችን ይዟል። አንደኛ፣ እውነታውን ተቀበሉ። ብዙዎቻችን ችግሩ እንዳልተከሰተ በማስመሰል ለመሸሽ እንሞክራለን። ነገር ግን ሁኔታውን በጸጋ በመቀበል ወደ መፍትሄው ለመሄድ የመጀመሪያው እርምጃ ነው። ስለዚህ አንደኛው ነጥብ እውነታ መቀበል ነው። ሁለተኛው ነጥብ ከሁኔታው መማር። ማንኛውም በሕይወታችሁ ውስጥ የሚከሰት ነገር ትምህርት ይሰጣል። ማንኛውም የችግር ሁኔታ ወደ መልካም ሊለወጥ እንደሚችል በጭራሽ አትጠራጠሩ። ሶስተኛውና ዋናው ተነሱና ወደፊት ተራመዱ። እዚያው በወደቃችሁበት አትቅሩ። ከምንም አይነት አስቸጋሪ ሁኔታ ባሻገር ሕይወት ይቀጥላል። ደግሞም ነገ የተሻለ ቀን ነው። ይህ መልእክት ዛሬ ለሚያስፈልገው ሰው እንዲደርስ ቪዲዮን ሼር ያድርጉት። ቪዲዮ ከተመቻችሁ ላይክ፣ ኮመንት ማድረጋችሁን አትርሱ። ስላዳመጣችሁኝ አመሰግናለሁ።